ሰላም ተማሪዎች እንዴት ናችሁ? ዛሬ ስለ ዶሜን እና ሬንጅ እንዴት አድርገን እንደምንሰራ ልናይ ነው። ባለፈው ክፍለ ጊዜያችን 9ኛ ክፍል ጀምረን ዛሬ ደግሞ ማስተምረው 10ኛ ክፍል አካባቢ ስላደረጉኝ በዚህ ወደ 10ኛ ክፍል መጽሐፍ ለማዘጋጀት ሀሳብ አለኝ ማለት ነው። አሁን እናንተ ስትማሩ 10ኛ ክፍል ሲደርሱ ሪሌሽን እና ፈንክሽን የሚባል ነገር አለ። ማንኛውም ሴት ኦርደር ፔር የተቀመጠ ማንኛውም በኤክስ ዋይ ፎርም የተቀመጠ ኦርደርድ ፔር የሆነ ነገር በሙሉ ሪሌሽን ተብሎ ይጠራል። ስለ ፈንክሽን እንደርስበታለን። አሁን በሪሌሽን ውስጥ ደግሞ ዶሜን የሚባል ነገር አለ፣ ሬንጅ የሚባል ነገር አለ። ዶሜን ማለት ኢንፑት ማለት ነው፣ የገባው ቫሊ። ሬንጅ ደግሞ አስገብተን ያወጣነው ቫሊ ማለት ነው። ለምሳሌ እንደበለና እቺ ሪሌሽናችን ነው ዋይ የሚባለው ከዚህ ዝምድና አለው ሪሌሽን። ዶሜን ለምሳሌ እንበልና አንድን ወይም ደግሞ ዜሮን ባስገባ 10ን ባስገባ ለምሳሌ ለበለና እዚች ጋር 6 እናስገባት። 6 ከገባች ዶሜን ትሆናለች ማለት ነው። የወጣቸው ደግሞ 6 ሲቀነስ 2 4 በራዲካል ስንት 2 የወጣቸው 2 ናት። 2 ደግሞ ሬንጅ ተብላ ትጠራለች ማለት ነው። ጥሩ አሁን ዶሜን እና ሬንጅ እንደዚህ አይነት ኢኩዌሽኖች እንደዚህ አይነት ሪሌሽኖች ሲመጡብን እንዴት አድርገን ነው የምናውቀው? በቀላል ሜቶድ ማለት ነው። ምን እናደርጋለን? ሳምፕል እንወስዳለን። ከኔጌቲቭ ቁጥሮች የተወሰነ ሳምፕል፣ ከፖዚቲቭ ቁጥሮች የተወሰነ ሳምፕል፣ ዜሮንም ጨምሮ ማለት ነው። ከዛ በሳምፕሉ ይዘን ሙሉ ጀነራላይዝ ማድረግ እንችላለን ማለት ነው። ይሁት እዚህ ጋር y which is equals radical of x minus 2 እዚህ ጋር ደግሞ y which is equals radical 2 minus x. it is a difference equation ናቸው ሁለቱም x minus 2 2 minus x። የዚህ ዶሜን ምንድነው? የዚህኛው ዶሜን ምንድነው? የዚህ ሬንጅ ምንድነው? የዚህኛው ሬንጅ ምንድነው? እስቲ በቀላል ሜቶድ እንስራው። መጀመሪያ ምን እናደርጋለን ብያቸዋለሁ። ሳምፕል በጣም እንደዚህ አድርገን ይወት ሳምፕል ለዚህ እንሰጣለን። እንደዛው ሳምፕል ለኤክስ ቫሊ ሳምፕል ሰጣለሁ። የዋይ ቫሊ አውጥቦታችን ይሆናል። እዚህም ጋር በሰምክ የኤክስ ቫሊ የዋይ ቫሊ የኤክስ ቫሊ ምን መሆን ይችላል? ኢንፊኒቲ መኒ ኔጌቲቭ ቁጥሮች አሉ ደስ ከዛም ከኔጌቲቭ ቁጥሮች ትላልቆች እነማን ናቸው? ኔጌቲቭ 2 ኔጌቲቭ 1 ያለ ይቀጥላል። 0 ፖዚቲቭ ከዛም 0 አለች ፖዚቲቭ 1 2 ያለ ይቀጥላል። ብዙ ፖዚቲቭ ቁጥሮች አሉ። እዚህ ጋር ደግሞ ኔጌቲቭ ቁጥሮች አሉ። ኔጋቲቭ እቺ ኔጌቲቭ እዚህ ጋር አስገብቻት ያመጣችልኝ ቫሊ ለዚህኛው ነው። የዚህ ሐሳብን ማወቅ ይቻላል። እቺ ኔጌቲቭ ቱን እዚህ ጋር ላስገባት። እስቲ ይሄው ላስገባት። ራዲካል ኔጌቲቭ 2 በኤክስ ቦታ ገብታለች። ኔጌቲቭ 2 እዚህ ጋር ነች። which is equals to radical ኔጌቲቭ 2 ኔጌቲቭ 4 in real number ኔጌቲቭ 4 undefined ነው በሪያል ነምበር ማለት ነው። ኮምፕሌክስ ወደ 11ኛ አካባቢ ሲደርስ ወይም ደግሞ ከዛ በላይ ስትሆኑ ነው በአዲስ ካልኩለር። ስለዚህ ኔጌቲቭ 2 ባስገባው ጊዜ ኔጌቲቭ 4 መጣ። ኔጌቲቭ 4 ደግሞ ራዲካል ውስጥ መግባት ስለማይችል አንዲፋይን። ስለዚህ እቺ ኔጌቲቭ አንዲፋይን ካመጣችን ለእቺኛው አንዲፋይን ታመጣለች ማለት ነው። እቺኛው ኔጌቲቭ አንዲፋይን ከመጣ በዚህ ጋር ኢንፊኒቲ መኒ ምኖች አሉ። ኢንፊኒቲ መኒ ኔጌቲቭ ቁጥሮችን አንዲፋይን ያመጣል። ስለዚህ ኔጌቲቭ 2 እዚህ ውስጥ መግባት አችልን ዶሜን መሆን አችልን እያለን ነው ማለት ነው። ኔጌቲቭ 1 ብናስገባ እዚህ ጋር ኔጌቲቭ 1 ኔጌቲቭ ይሄ አይቻልም። 0 ባስገባ 0 ማይነስ 2 ማይነስ አይችልም። ይሄኛው አንድም ባስገባ 1 ማይነስ 2 ማይነስ 1 ራዲካል ማይነስ 1 አልወጣም ነው አይችልም። ሁለትን ላስገባ 2 ማይነስ 2 ራዲካል 2 ማይነስ 2 which is equals to ራዲካል 0 which is equals to 0 ማውጣት ይችላል which means ዲፋይን ሆኗል ማለት ነው። 0 3 ላስገባ እዚህ ጋር 3 ልጨምርላችሁ እስኪ 3 እናስገባ 3 minus 2 ራዲካል y ነው። it is defined 1 ነው ማለት ነው። 4 እናስገባ
4 minus 2 radical 2 radical 2 radical 2 ሪያል ነምበር ነው። ራሽናል ቁጥር ሪያል ነምበር ነው። እዩት። አሁን እስከዚህ ድረስ ምን ሆኗል? አንዲፋይን። ስለዚህ አሁን ዶሜናችን ማስገባት የምንችለው ከማን ቀጥሎ ማለት ነው? 2 3 4 ምናምን ኢንፊኒቲቭ ነው። ሶ ዶሜን 2 3 4 which means x greater than or equal to 2 ነው ማለት ነው። x ቫልዩ ከሁለት በላይ ሁለትን ጨምሮ ከሁለት በላይ ማስገባት ይቻላል። ጨረስ። x greater than or equal to 2 what about here? እስቲ እዚህ ጋር ደግሞ እንመጣ። እስቲ ልክ እንደቀደሙም ሳምፕል እንውሰድ። ማይነስ ቁጥሮች አሉ። ማይነስ 2 አለች፣ ማይነስ 1 አለ፣ ሳምፕል 0 አለች፣ 1 አለ፣ 2 አለ፣ 3 እያለ ይቀጥላል። ይሄዳል። ፖዚቲቭ ቁጥሮች ማለት ነው። እቺ ኔጌቲቭ ቱን እዚህ ጋር አስገባት። እስቲ እቺ ኔጌቲቭ ቱ እዚህ ጋር አስገባት። በጥንቃቄ አሽወዱ ስታስገቡ ሶ y which is equals to radical 2 minus here የዚህኛው ማይነስ እንደገና ማይነስ 2 በኤክስ ቦታ እንደዚህ አድርጊ ማለት ነው። ማይነስ 2 which is equals to radical 2 minus of minus plus plus 2 which is equals to radical 4. what's the radical? is a perfect square. መውጣት ይችላል። ሁለት ነው ለመውጣቱ አይደለም፣ በሪያል ነምበር ውስጥ ነው ያለው። ሁለት is ዲፋይን ነው። እቺ ሁለት መጣለች። ከዚህም በኋላ ፖዚቲቭ ቁጥር ይመጣልኛል። ዲፋይን ነው ማለት ነው። አንዲፋይን ይሄዳል። ዲፋይን ነው። ኔጌቲቭ 1 እናስገባ። እስኪ እቺ ኔጌቲቭ 1 እዚህ ጋር እናስገባ። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ 2 plus 1 3 ራዲካል 3 ማለት ነው። ራዲካል 3 0 እናስገባ። 2 minus 0 ራዲካል 2 2 minus 1 ራዲካል 1 2 minus 2 0 2 minus 3 ራዲካል minus 1 is undefined። ከዚህ በኋላ አንዲፋይን ነው ማለት ነው። አራትን ባስገባ 2 ሲቀነስ 4 ኔጌቲቭ በራዲካል ስም መግባት አይችልም። ስለዚህ አሁን ዶሜኖች መሆን ያለባቸው የትኛው ነው? ከሁለት በላይ ያሉ ቁጥሮች አንዲፋይን የመጣ ነው ማለት ነው። ስለዚህ ዶሜን ኤክስ ምን ልበለው? ዲፋይኑትን ለማን ነው? 2 ሆናለች፣ 1 ሆናለች፣ 0 ሆናለች፣ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ ይሆናሉ። ስለዚህ የኤክስ ቫልዩ ከማን ያንሳል ማለት ነው? ሁሌም 2 1 ከዚህ በታች ነው። ሌዛ ነው ኳልቱ እዚህ ጋር ግሬተር ዛን ኦር ኢኳል ቱ ነው። እዚህ ጋር ደግሞ ኤክስ ሌዛ ነው ኢኳል ቱ ነው። ዋት አባውት ሬንጅ ዋት አባውት ሬንጅ? እስኪ ሁለቱም በደንብ ይመስ ሬንጅ እዚህ ጋር ሬንጃችን የሆነው ማን ነው? 0 ወጥቷል። 0 ከ0 በላይ ነው። 1 ራዲካል 2 ራዲካል ምናምን 4 2 የበለጠ ይላል ማለት ነው። የዋይ ቫሊ ከ0 ጀምሮ እስከ ፖዚቲቭ ኢንፊኒቲ 0 ይሄው እንደዚህ ማለት ነው። 0 ጀምሮ የዋይ ቫሊ ከ0 በላይ ናቸው። እዚህ ጋርስ 0 1 ራዲካል 2 ራዲካል 3 ራዲካል 2 እያለ ይቀጥላል። አሁንም ከ0 በላይ ነው ማለት ነው። የዋይ ቫሊ ግሬተር ነው ፓርቱ 0 ለካቲ አሁን የተቀየረው ዶሜናችን ነው እንጂ ሬንጃችን ሁለቱም ራዲካል ግሬተር ዛን 0 ናቸው ማለት ነው። if you have any question can you ask? ማንኛውም በሂሳብ ዙሪያ በ10ኛ በ9 በ11 በ12 ጥያቄ ካላችሁ የተቻለኝን ያክል አድርጌ እመልስላችኋለሁ። ጥያቄያችሁን በኮሜንት ሴክሽን ማስቀመጥ ትችላላችሁ። የዛሬ ይሄን ይመስላል። እስቲ እናንተ ደግሞ የዚህችን መልስ ፈልጉልኝ። x plus 2 ዶሜን ሬንጅ ዶሜን ሬንጅ ፈልጉ። ኮሜንት ሴክሽን ላይ አስቀምጡ። ዶሜን ኤንድ ሬንጅ ይበቃናል ለዛሬ በዚህ ነው።